ተስፋ አስቆርጥ አንድ ቀን እሱ ነው የደወለልኝ። like I gave up completely. ቴዲ አፍሮ yeah really I think 80,000 ነው 100,000 ተከታዮች ነበር ቲክቶክ ጀምሬ። እሺ then the haters were being very አንድ የምነግራችሁ ነገር ቢኖር ማለት ነው ተስፋ እንዳትቆርጡ። እውነቴን ነው የምላችሁ ተስፋ እንዳትቆርጡ። ይህ ቪዲዮ እናንተ ሼር ሳረገው እያለቀስኩኝ ሰላም ፍሬ ቲዩብ ነኝ። እንግዲህ አዶኒ ብዙሃኖቻችሁ ተመልክታችኋል። በቅርቡ እንግዲህ ስለ አዶኒ ተናግሬ አንድ ኮሜንት ተጽፎልኝ ነበርና አንሰግጥም ብሎ ነበር የተጻፈልኝ። አዶኒ እንግዲህ ከአምለሰት ሙጬ ጋር ያደረገ ፕሮግራም እጅግ በጣም የሚያምር እንደ ጓጉቼ የተመለከትኩት ቪዲዮ ነው። በዛ ቪዲዮ ውስጥ እጅግ በጣም ብዙ ጥሩ ሀሳቦች ብዙ ነገሮችን ተመልክተናል። ከተመለከትኩትና ከተረዳሁት ሀሳብ መካከል በጥቂቱ ለእናንተ አደርሳለሁኝ። ይህን ቻናል ሰብስክራይብ በማድረግ አብራችሁኝ ሁኑ። አዶኒ እንግዲህ እጅግ በጣም ብዙ ነገሮች ተናግሯል። በቅርቡ ሰዎች ጠልተው ነበረ፣ ብዙሃኖቹ መሳቂያ አድርገው ነበረ፣ ግን እንኳን ጠሉኝ እንድበረታ አድርገውኛል ሲል ተደምጧል። እኛም ምንድነው እንግዲህ በወቸ ጉድ ፕሮግራም ላይ ቀርቦ እንግዲህ ብዙ የራሱን ህይወት ተመክሮ ሲያይ የነበረውን ቪዲዮዎች ሱሰኛ እንደነበረ፣ ቅርጹ ተበላሽቶ እንደነበረ፣ በጣም መጥፎ ሁኔታ ላይ እንደነበረና ያን ነገር ግን እንደተወጣው ሲናገር እንግዲህ ብዙሃኖቹ መሳቂያ መሳለቂያ አድርገውታል። እንደውም በእኛ ሀገር በቅርቡ አዳዲስ ነገሮች ይመጣሉ። ልክ እንደዚህ ሰው ሲናገር ወደ መጥፎ ይወሰዳልና ብዙ ነገሮችን ታብያለው ሲል አዶኒ እንግዲህ ተደምጧል። ከመባሉ ብቻ አይደለም በጣም ማቃቸው ማደንቃቸው ሞዳቸው አርቲስቶችም ከፔጂ ላይ ወይ ደግሞ ቴክስት ካረግናቸው ሜሴጅ ላይ እንዳላ አጥፍተውታልና እጅግ በጣም ገርሞኛል ሲል ተናግሯል። እንግዲህ ብዙ እናቶች አዶኒን ያመሰገኑት ይገኛል። ጠንካራ መሆኑንም እየገለጹ ይገኛል። አዶኒ ከትንሽ ከትልቅ እናት አባት ልጅ አይደለም ሁሉም ፍቅር እየሰጠው በአሁን ሰዓት ላይ ጥሩ ነገር እያደረገ ይገኛል። ብዙ ቻሌንጆችንም እያደረገ ይገኛል። እንግዲህ ያም ቻሌንጆች እንግዲህ የሰዎችን ሰብስክራይብ በማብላት በሰብስክራይብ ወይ ደግሞ ፎሎወር ስኬታማ በማድረግ እያበረታታ ይገኛል። ብዙ ነገሮችንም እየሰጠ ይገኛልና ብዙሃኖቹ እንግዲህ አዶኒ ምን እያሉት ይገኛሉ? ልክ ይሄንን ሰዎች ከጠሉት በኋላ ሁሉም ሰዎች ከራኩት በኋላ ካፌ ቁጭ ብዬ ሆነ ቦታ ቁጭ ብዬ አንተ እንደዚህ ነህ እያሉ ይናገሩኛል። ያንን ሁሉ ነገሮች አልፍ ያለሁኝ በጣም ማመሰግነው ብሏል ቴዲ አፍሮ። እንግዲህ በነበርኩበት ካናዳ በነበርኩበት ሰዓት በዛ በከባዱ ሰዓት እንግዲህ ደውሎ አንተ ጎበዝ ልጅ ነህ፣ ጥሩ ቦታ ደርሳለህ፣ ጠንካራ ሰው ነህ ሲል እንግዲህ አበርትቶኛል። እንደውም አላመንኩም ሁላ እስቲ ያውጣና ስልክህን ቪዲዮ ኮል አድርገህ ሊክ ብዬው በጣም የምትወዱት የምታደንቁት ሰው ደውሎ ቪዲዮ ኮል ሲያወራችሁ እንዴት ያስደነግጣል ሲል ተሰምቷልና ብዙሃኖቹም እንግዲህ ልክ እንደዚህ ያልተቀበሉ ደግሞ አንዳንዶቹ አሉ። አሁን ግን በእርግጠኝነት በጣም ብዙ ሰው ጋር እየሰራ ይገኛል። በሀገራችን ግልጸኝነት ጎሏል። አስመሳዮች ነን፣ ራሳችን ነፃ ማውጣት አንችልም፣ ለሰው ስንል በይሉንታ እንታሰራለን። ይሉንታችን ደግሞ ነገ መክፈት ያቅተናል። የብዙ ሰው ቤት ችግር ነው። ይሄ ችግር ደግሞ ሴቶች ላይ መሰራት አለበት። ሴቶች ከጽንስ ጀምሮ እንግዲህ መሸማቀቅ፣ ኮንፊደንስ የሌለው ነገሮች በህይወቷ ሊሆን ይችላል፣ የመጡባት ነገሮች ሊሆን ይችላል። ያ ነገር ቁጥብ እንዲያደርጋቸው ያደርጋል። ቁጥብነታቸው ደግሞ ለልጅ ማስተዋጽኦ ይፈጥራል። ብዙ ኢትዮጵያኖች ላይ መመለከተው ነገር ነው። በድፍረት መናገር ማውራት ይሄን ይችላል ብሎ ማድረግ መሞከርን የሚቻልበት ጊዜ ላይ አይደለም። ያንን ነገር ደግሞ ስኬታማ አድርጌ እንድወጣ ሆኛለሁ። ይሄንን እንግዲህ ለኔ ብቻ አይደለም ለብዙ ሰዎች እሰራበታለሁ ሲል ተደምጧል። ያው እንግዲህ ምክንያቱም ምንድነው በእኛ ሀገር ሰው ምን ይለኛል ምን ይሉንታ አለ፣ የተሻለ ለመሆን አለመሞከር አለ፣ ፍራቻ አለ፣ ጠንካራ ለመሆን አለ። ሰግጥ ብልም እኮ በመጥፎ ነገሮች መሰገጥ ሳይሆን ስኬታማ መሆን፣ ራስን ማወቅ፣ ራስን ብቁ ማድረግ፣ ጠንካራ መሆን ነውና ይሄ ሰግጥ ደግሞ በተካሻ ነገሮች ሳይሆን የኔን መመሪያ የተመለከቱ እኔ የምናገረው ነገሮች የተመለከቱ ሰዎች ጠንክረው ከፊት እንዲወጡ፣ እንዲጎብዙ፣ እንዲሰሩ፣ እንዲበረቱ ነው። እውነት ነው። በዚህ ዘመን ብዙ ትውልድ አይታችሁ ከሆነ ራስን የማጥፋት መጥፎ ፓርቲ ወይ ደግሞ መጥፎ ነገሮች ላይ ተቀመጡ በጣም ብዙ ወጣቶች አሉ። በሱ ኤጅ ያሉ ልጆች አላስፈላጊ ቦታ ላይ ይገኛሉና እነሱንም የማውጣት ድምጽ ተናገሩና ሶሻል ሚዲያ የሚሰሩ ሰዎችን ደግሞ በእጅጉ ያበረታል። የሚያበረታበት ምክንያት ደግሞ ምንድነው? ጊዜ የማግኛ ነው። ስራ እንኳን ቢጠፋ በሶሻል ሚዲያ ብዙ ነገሮች መሰራት ይቻላልና ይሄን ነገር የሚያደርኩበት ምክንያት ለዛ ነው ሲል እንግዲህ አዶኒ ይናገራል። አዶኒ እንግዲህ ከዚህ በፊት በካናዳ በነበረ ሰዓት ለሴቶች ብርታት የሚሆን ሰው ነው። በጣም ጥንካሬ መልእክትን ያስተላልፍ ነበረ። እንግዲህ ይሄ ነገር በሴቶች ብቻ አላበቃም፣ ወንዶችን አሁን እየሰራው ይገኛለሁ። ብዙ ሰዎችን አንጻለሁኝ። ትናንሽ ሰዎችን የማየት የማንሳት የተሻለ የማድረግ አላማና እቅድ እንዳለው ይናገራል። እንግዲህ ብዙሃኖቻችሁ እንደምታውቁት አዶኒ በጣም ትንሽ ነገር ላይ ያሉ ልጆችን እያነሳ እያበረታ ጠንካራ እንዲሆኑ እያደረጉ ይገኛል።
አንዳንዶቹ ግን እንደዚህ አይነት ነገሮችን አይደግፉም። እንኳን ይሄ ጌም ላይ አብሮ ለመጫወት አብሮ ለመመልከትም አይፈልጉም። እንደውም አይታችሁ ከሆነ ትናንሽ ፎሎወር ያላቸው ልጆች እንዲህ ታዋቂ ሰዎች ሲገቡ በጣም ይደነግጣሉ። ለምን? ከማንም የተማሩ ነገር ስላልሆነ ነውና አዶኒ ግልጽ አድርጎ ሁሉን ነገር ተናግሯል። አምለሰል ላይ ደግሞ እጅግ በጣም በሚያምር ሁኔታ በጣም ደስ የሚል በተረጋጋ መንፈስ አዳማጭ በመሆን ቀስ እያለ ጥሩ መልእክቶችን ጥሩ ነገሮችን አስተላልፏል። እጅግ በጣም ነው ደስ ያለኝ። የአርቡንም እንኳን መጠበቅ አልቻልኩኝም ቢለቀቁላ ምል ሰው ነኝና እናንተስ እንግዲህ ከአዶኒ ምን ተረዳችሁ? ምን ተመለከታችሁ? እጅግ በጣም የምትነቅፉ ሰዎች ነበራችሁ። አሁን ጥሩ ነገር እየሰራ እንደሆነ ደግሞ የተመለከታችሁ ሰዎች አላችሁ። አንድ የተረዳሁት ነገር አለ ብሏል። ሰዎች ከእናንተ ሲሄዱ ይሄዱ አለመረዳት ነው ብሏል። ነገ ደግሞ ጥሩም ስታደርጉ ይመጣል ያ ሰው። በሰው ተስፋ አታርጉ፣ በእግዚአብሔር ነው። ግን እናንተ ጠንካራ ሁኑ ሲል ይደመጣል። እግዚአብሔር ካፉ ላይ የማይወጣ ጠንካራ ወጣት ልጅ ነው። ይሄንን ማድረጉ ደግሞ ለራሱ ለቤተሰቡ ትልቅ ፍሬ አፍርቷል። ወንድሞቼ ስፖርት ይሰራሉ። እህቴ በጣም የመናገር ችሎታ አላት። ድምጿን ከፍ አድርጋ ነው የምታወራው። ድምጿ ከፍ አድርጎ ማውራት መጮህ አይደለም፣ ግን ራስን መግለጽ መቻል። አንዳንድ ሰው አይታችሁ ከሆነ ቁጥብ ይሆናል፣ ልስልስ ነገር ይላልና ራስን መግለጽ መቻል፣ ጎበዝ መሆን፣ ጠንካራ መሆን መቻል በራሱ ትልቅ ነገር ነው። በጣም ከሱ ብዙ ስብዕናን አይቻለሁ። ብዙ ብርታትና ጥንካሬን አይቼበታለሁ። እጅግ በጣም ብዙ ሰዎች ተስፋ የቆረጡበት ጊዜ ነው። እንግዲህ ሲናገር አሜሪካ ነው የሄድኩትኝ፣ ከአሜሪካ ነው ወደ ካናዳ የሄድኩበትኝ ከባድ ነበረ ብሏል። እዛም ሄዶ ብዙ መከሮችን አይቷል። ያ መከራ ግን ጠንካራ ሰው አድርጎታል፣ ብርቱ አድርጎታል። ከደህና ቤተሰብ መፈጠሩን ብቻ ሳይሆን ያመጣበትን ቻሌንጆች እንዲያልፍ አድርጓል። ሱሰኝነት ገብቷል። የወሲብ ቪዲዮ ይመለከት ነበር፣ አላስፈላጊ ነገሮች ያደርግ ነበር። ያው ሁሉ በቃኝ ብሎ አይቶ እንዲወጣ አድርጎታልና ይሄ ነገር መናገሬ በአንዳንድ ሰዎች ላይ ጥላቻንና መጥፎ ንግግሮችን አምጥቶብኛል። አንተ እንደዚህ ነካር ልባላለሁ፣ ስብሰባ ላይ ሄጄ ሊሆን ይችላል፣ የሆነ ካፌ ተቀምጬ ሊሆን ይችላል። ብዙ ሰዎች እንደዚህ ይሉኛል። ያ ግን የኔ አይደለም። ይሄ ጠንካራ እንድትሆንና ብዙ ሰዎች ከእንደዚህ አይነት ቦታ እንድትወጡ ለማድረግ ነው ሲል ተደምጧል። እኔ ስለሱ ብዙ ባወራ በጣም ደስ ይለኛል። አድናቆትን አግኝቷል። እንግዲህ አሁን በ2018 ትልቅ የቲክቶከር ተጽዕኖ ፈጣሪ በመባል እንግዲህ ብዙ ነገሮችን እያደረገ ይገኛል። በዚህ ብቻ አላልፍም ብሏል። ብዙ ነገሮችን ማድረግ እፈልጋለሁ ብሏል። እንግዲህ ስኬትን እግዚአብሔር ካጠገበ ሆኖ ነው የሚፈጸም። ያውቀክላለው ጠንካራ ሰው ነበርታ። ለሌሎችም ትምህርት ይሆናል። ተስፋ የቆረጡ ልጆች ምን እናድርግ ብሎ የተቀመጡ ሰዎች ሱሰኝነት ላይ ያዩ የማይሆን ቪዲዮ የሚመለከቱ ከ11 ዓመት በታች ጀምሮ ይመለከታሉ ብሏል። ይህንን መጥፎ ቪዲዮዎችና ይህንን ቤተሰብ እንዲያስቆም ለማድረግ ጠንካራ ለማድረግ ነው የተናገረው። ደብቆ ራሱን እኮ ዝነኛ መሆን ይችላል፣ ግን ለምን ከተነሳበት መሄድ ስለነበረበትና የሁሉ ነገር የተናገረው መጠላትም አያስፈልገውም። እስቲ እናንተ ምን ተረዳችሁ? እኔ በጣም ትልቅ መልእክትን ትልቅ ነገር የሚያገኙበትና ኮሜንት ላይ ሀሳብ አስተያየታችሁን ብትሰጡኝ ደስ ይለኛል። ፍሬቲም ነኝ ደግሞ ሰብስክራይብ አድርጉኝ። አብራችሁ ለምትሆኑላ ከልብ አመሰግናለሁ።